ሰሞነ ሕማማት ዕለተ ማክሰኞ። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ስልጣኑ ተጠይቋል። ጠያቂዎቹ የካህናት አለቆችና የሕዝብ አለቆች ናቸው። ጥያቄውም በማን ስልጣን እነዚህን ታደርጋለህ? ይህንንስ ስልጣን የሰጠ ማን ነው የሚል ነበር። የካህናት አለቆች ያቀረቡት ጥያቄ ነበር። ጌታችን ሰኞ ዕለት ሁለት ነገሮችን ማድረጉን ተያይዞ የተነሳ ጥያቄ ነበር። ሰኞ ከቅጠል ብቻ በቀር ፍሬ ያላገኘባትን ዕፀ በለስ ረግጧል። ሰኞ ከቅጠል ብቻ በቀር ፍሬ ያላገኘባትን ዕፀ በለስ ረግሟል። በማስከተል ወደ ቤተ መቅደስ ገብቶ የሚሸጡትንና የሚለውጡትን አስወጥቷል። ማቴዎስ 21 ከቁጥር 23 እስከ 25፣ ማርቆስ 11 ከቁጥር 27፣ ሉቃስ 20 ከቁጥር 1 እስከ 8። ከላይ እንደተገለጸው ጌታችን ሲያደርጋቸው የነበሩት ተአምራትና የኃይል ሥራዎች የካህናት አለቆችን ስላስቀናቸው ጌታችንን ከሮማ መንግስት ባለስልጣናት ጋር ለማጋጨት የቀሰቀሱት ስልት ነው። ጌታችን በቤተ መቅደስ የነበሩትን ነጋዴዎችን አባሯል። መደባቸውንም ገልብጧል። ነጋዴን ማባረርና መደብደብ፣ ማስለቀቅ መንግስታዊ ሥራ ነው። በአንድ ሀገር የንግድ ቦታን የሚያጸድቅ መንግስት መሆኑ እሙን ነው። ጌታችን ፈሪሳውያን ላቀረቡት ጥያቄ ቀጥተኛ መልስ አልመለሰም። ምክንያቱም ጥያቄው ለከሳሾቹ አመቺ ሁኔታን ስለሚፈጥር ጥያቄውን በጥያቄ መልሷል። በማን ስልጣን ነው ይህን የምታደርገው ነበር ያሉት። በራሴ ስልጣን ቢላቸው ጸረ መንግስት አቋም አለው በማለት ከሮማ መንግስት ዘንድ ለማሳጣት ነበር እቅዳቸው። ጌታችን እኩይ የሆነውን የፈሪሳውያንን ሐሳብ በመረዳት የዮሐንስ ጥምቀት ከየት ነው? ከሰማይ ነው ወይስ ከምድር ሲል ጠይቋቸዋል። ከሰማይ ያለው እንደሆነ ለምን አላመናችሁበትም ይለናል። ከሰው ያልነው እንደሆነ ሕዝቡ ይጠላናል። ምክንያቱም ሕዝቡ ዮሐንስን እንደ አባት ይፈሩት፣ እንደ መምህር ያከብሩት ነበርና ከዚህ የተነሳ የቀረቡት የፈተና ጥያቄ ግቡን ሳይመታ ከሽፎባቸዋል። ማቴዎስ 21 ከቁጥር 25፣ ማርቆስ 11 ከቁጥር 27 እስከ 30፣ ሉቃስ 20 ከቁጥር 1 እስከ 8። ዛሬም ቢሆን መልካም ሥራን በሰራን ጊዜ ከልዩ ልዩ ወገኖች የሚመጡ ፈተናዎች ለመልካም ሥራችን እንቅፋት ሊሆኑ እንደሚችሉ መገንዘብ አለብን። ብዙ ወገኖች ለቅን ሐሳባችን ለምን ሰዎች ክፉ ነገር ይመልሱልናል በማለት ሲጠይቁ ይሰማል። ለቅን ሐሳባችን ከዓለም ዘንድ የተገላቢጦሽ ነገር እንደሚጠብቀን ዓለም የሚወደው የገዛ ወገኑን ነው የሚለውን የጌታችንን ትምህርት ልብ ይሏል። ይህ በመሆኑ በዘመናችን አሳልፈው ሊሰጡን የሚፈልጉ ሰዎች ፈታኝ ጥያቄ እንደሚቀርቡልን ከወዲሁ
ልንገነዘብ ይገባል። ምንጭ የማኅበረ ቅዱሳን ድረ ገጽ ነው። ለቻናሉ አዲስ ከሆኑ ቻናሉን ሰብስክራይብ እንዲሁም የደውል ምልክቷን ለመጫን ቤተሰብ ይሁኑ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።